I come baby. I'm coming. Excuse me? Me ነበርሽ? Last time I told you ko. I visit my meat brother. የሰጋ ወንድሜ እንዳይሆነ ደግሞ አንተ ያማል እንዴ? ኮምፕሌክስ አለ ወይ ቤቢ? around here. What are you doing? I'm eating wine. አንተ ያማል የማን አባናይክ ነው አንተ የምታርመኝ? Don't forget baby, today is my friend's HBD birthday. Around here baby. ደግሞ ፀሐይ እንዳይመታሽ አላልከኝ? በኮንትራት ይልኩ ነው በኮንትራት ካር ዲያረህ አንጎ ነው አንተ ያማል ምን አባን ብታርመኝ? አዎ ማሪ አዎ ቤቢ ባንጎ እየመጣሁ ነው ያለሁት። ያው እንደውም ልጆቹ መጡ። ሲጋቼ ሊኖር የኔ ልጅ አንጀት ዋርስ ወራምሳው እንዴት ነው? ወራምሳው ሰላም ነው? ጥርካራችሁ እስካሁን አለ። የት ነው ወራ ልጄን ምን አርጋት ነው ሆድ ያበጠው እዚህ ጋር? ልጄን ምን አርጋት ሆድ አለ? ጋሼ እንኳን ደስ አሉት። አያት ሊሆኑ ነው። አርግዛ ነው። እንዴት ደስ ይላል። አርግዛ ነው። አደለም ያለሽ እንዴ ተቀለታ ታዲያ ቢደስ ምን አስረግዛት? አዎ ጋሼ ያኔ መጀመሪያ ሲሰጠ እንደዚህ አሳብጫ ነበር የሚሰጠው አይደለም። እዚህ ለሃል ግን እንዴት ተቀለስልሰ እንደነበር እንዴ ጋሼ ብለህ ዲሲ ሳርመጣመጣ እንዴ እንደዚህ አይነት ነገር መታቀት መስለም ነበር። አሁን ግን እንደዚህ አርገናከ እና አርገዛ ነው አሁን። አዎ ጋሼ መጀመሪያ ለኔ አልተነገረኝም እንደዚህ አይነት ነገር መጀመሪያ አትናገርም ነበር ወይ? እኔ ራተ ጊዜ እንደዚህ ነኝ። ጎሚስታው ጭንቅላት የምትጠቀሙ ነገ ጥነት ወደ የምለው ባልሰይ ኢትዮ ቴሌኮም ኢሎ ኤለሎም ሰውየው ጭንቅላት ነው ዱባ ነው ተሸክመ የሚዞረው የምለው ባልሲ ኢትዮ ቴሌኮም ኢሎ ኤለሎም ሰውየው የራስን ቋንቋ ፈጥረህ ነው እንደምታወራው አራስ የምለው ባል ኢትዮ ቴሌኮም ኢሎ ኤለሎም ሰውየው ከሁለታችንም አንዳችን ሞታለን። ከሁለታችንም አንዳችን እኔ ሞታለሁ ወይ አንተ? እሺ እሱ ሚግራና አላማ ምንድነው? አላማ ማን ነው? አላማ ማን ነው? ወይኔ ሻማርዬ እሺ በለኝና በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼን ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ በራሴ መስራት ልጀምር ነው። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ? ይበቃል። ለምንድነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። ይቅርታ በራሴ መፍጨርጨር ስላለብኝ ነው። ቤት ሳይኖረው መኪና ልግዛለት ያልሻ? ለምን ቤት አንገዛለት? ዳዲ ምንም አይልም። ሳምጣላ አንዱ ምንድነው የሚያስቸኩልህ? ምን እናጠፋለን አይደል? እንዴት ነው ታዲያ ምንድነው? እኩል ነው እናጠፋው እንጂ ብቻ ነን። የት ነው የምትሯሯጠው? ትሄድበታለህ? ከእኔ አትስደ ምን ችግር አለ? ቢያንስ እንሎክሳለን። ምን ችግር አለ? ኧረ በእናትህ ምን ተነጋግረን እንዴ አብረን ነው የምናጠፋው ምናምን ብለን? አዎ ገባኝ እኮ ግን በቃ መልሰንት ተዋታ ብሎ ይቆትናል የራሱን ሶክቶ ልቆ የሄደ ትርቡን እኮ ልቤ ተሞኝቶ አፉን ከመላስ ከመናደፍ ከጸጸት መዳይ ይኖሩ ሆኖ ይወደ ባክሽ ድል ሆነትዳ አላየቡሽም ውዴ አላየቡሽም birthday to you happy birthday to you happy birthday ሃፒ በርዝዴይ የምን ሀገር አክሰንት ነው? ይቅርታ ይደረግልኝ፣ ሙያዊ አይደለም። ጀስት ፐርሰናል ነው።
አለው የሆነ ነገር አለው ግን ከዋናው ድምጽሽ ፈጣሪ ከሰጠሽ ድምጽ ይልቅ ቅላጼ መቀላለጭ ነገር ጎልቶ ይወጣል። ሙያዊ ዕውቀት የለኝም ስለ ሙዚቃ ግን እንደው ከሰማሁት ነው የምነግርሽ። ምናምን የሚለው ነገር የመቀላለጹ ቅላጼዎቹ ብቻ ነው የሚሰሙት እንጂ ኦሪጂናል ሳውንድሽ ተደብቋል እውነት ለመናገር እና ኦቨር ኮንፊደንስ ይታይብሻል። ኦቨር ኮንፊደንስ በጣም ኦቨር ጣራ የነካ ኮንፊደንስ ይታይብሻል። በጣም እርግጠኛ ነሽ በችሎታሽ ኑ እንደዛ አይደለም። እኔ 17000 ሴቶች ጠይቆኛል። እንደው ምን ብለው ጠየቁ? 17000 ሴቶች ምን ብለው ነው ጠየቁ? እስቲ ንገረን። አለ ወይስ የለም የሚል ጥያቄ ነው እንጂ ከዛ አያልፍም አይደል ጥያቄው? ወይስ የፍቅር ጥያቄ ነው? ወይስ ደህና ነህ የሚል ጥያቄ ነው የጠየቁ? ኧረ አንዳንድ ሰው ይቀደረው ይለ እንዴ ይቦተረፈው ይለ እንዴ አንተ። ኧረ በልክ አድርጉት። ጓደኛ ማለት እኮ እናንተ ናችሁ። እኔ የሴት ጓደኛ ጭራሽ አይወጣልኝም፣ አይሆንልኝም፣ ጭራሽም አልፈልግም። በቃ እንዴት እንደምወዳችሁ እኮ በቃ እንደ ወንድም እንደ ሴትም ሆናችሁ የኔ ጓደኞች ማለት ነው። ወንዶች ሴት ጓደኛ ሲጀምር እኔ አልፈልግም። ምን ማሪ ወይኔ ጉዴ 10 ዓመት ነው ማቃት 10 ዓመት ነው ማቃት። በጣም ነው የምወዳት። በጣም ቤስት ፍሬንድ ክሎዝ ነን። ሁሉንም ነገር ነው የምታውቀው። እና ህሉ ይመጣሉ እንዴ? ዛሬ ይመጣሉ እነሱ ጋር። ዛሬ ማታ እንገናኛለን። 5 ነን አጠቃላይ ነው ወይስ ህሊና ትመጣለች? ቤት ትመጣለች። ቤት ከመጣች 6 ነን ማለት ነው። በቃ ስለማገኛቸው ልዘገጃጃ ሆነ ይሻል። ቻው ወዳችኋለሁ። እሺ ሴቶች እንደውም አይሆንም ለምን ሰላማችሁ እንዴት ናችሁ? ሰላም ነው። እናንተ ከሩቅ አይቻችሁ እንዴት ነው የምታስጠላው? አንተ ምንም አትመጣጠኑም እኮ። እንዴት ነው ማንመጣጠኑ? ያገኘሽ በእናትሽ ያፈር ይመስለኝ። አረ ወንድሜ በእናትህ ክብረ ጠብቅ። ይኸውልህ ምሰራውን ብር እሰጥሃለሁ፣ አጠገባ እንዳትደርስ። ያመት ያለም ሰጥ። እሺ ስንት አካውንት ነገር ይዝም በለ ስንት ይላል? ሲጀመር ሳይም ዝም ብለሽ ጋራም ነገር 20 ሺህ ብር እልክልሃለሁ። 1000 በቃ ሂድሽ። አይሹ ከመልኩ እኮ የሱ ክፋት በእናትሽ ለብር ብሎ ጥሎሽ ሄደ። አይሽ ከምን አይነት ሰው ጋር ነበርሽ? አረ ወንድሜ ነው። ሲስቱ በጊዜ ተመለሽሽ። እሺ አንተ ወዴት ነው የምትተኩሰው? ቅናት ያለው እኮ በስተቀኝ በኩል ወደ በስተቀኝ በኩል ተኩስ። ተኩስ። አረ ጥራት ሰርጎበባ ካኩስ ወደ በስተቀኝ በኩል እየነገርኩት ትገለኝ አንተ ሻውራራ። አረ አሁንም ተማረክ ወደ በስተቀኝ በኩል ተኩስ። ሳምቡሳ ይዘልኝና ከቤት ትወጣ። ሳምቡሳ ስጋሉ። ሳምቡሳው ስጋሉ። እሺ ብስኩት ይዘል። ብስኩቱን በወተት ነው የሚጠበሰው። ብስኩት በወተት እና ታዲያ እሺ ሾርባ ይበሉ። ሾርባ ምን አልሰጥም ብትል አይሻል? ምን አይነቱ ነው? እርገሱ ና። እሺ ና ቴምር እሰጥሃለሁ። ና እና እንደዛ አትልም። ነካሱም በነካ እጃችን ይበላል። ስጋ ምናምን በነካ እጃችን ገሱ ሲያስጠላ አላሙዲን አለ። እሺ ኦኬ። ቴዲ አለ። እሺ ቴዲ ዘፋኙ። እሺ ከዛልሽ ቴዲን ያሯሩጠዋል። ማ አገር ምን ነው ዝም አለ እንዴ? እንደው እንደዚህ የት ነው የሚያሯሩጠው ብዬ እያየው እሱ ነው ያሳየኝ። እንደው አላሙዲን ቴዲ ሲያሯሩጠው አሊና ቅድስት እውነት አይደለም። ከተቀናብሮ ነው። እውነት አይደለም። ምን ነው የሚቀናብረው? ኤአይ የሚባል ነገር አለ። ኤአይ ነው እንደው አሁን ኤአይ ነው ኤ ነው እያልሽ አንቺ ምን አይነት ነገር ነው የምታወራው? እውነት አይደለም። ያልኩሽ አሳየኝ ነው ያልኩሽ። እሱ አሳይቶኝ እኮ ነው። እሱ ነው በቤቴ ልጥራሽ እና ወንድዬ እሱ በጣም እኮ ኤአይ ነው ወንዱ። few moments later አንቺ ቅድም ያሳየኝን አላሙዲን ያሯሯጠው ቴዲን በዚህ በስልክ ያሳየኝ ደግሞ አሳያት ከፈለክ ክፈትና በጣም እየሮጠ ነው እሱ። ያይ ውሸት ኤአይ አይደል እንዴ? አይደለም። ትክክል ነው። ምኑ ትክክል ነው? አንተም ያይ ቴዲ አላሙዲንን አራራለሁ ሊሆን ይችላል። ቴዲ እንዴ አይደለም እንትና ነው አላሙዲን ያሯሯጠው ቴዲ። አላሙዲን ቴዲን አሯሯጠው። ቴዲን ያሯሯጠው ሁለቱም አልተሯሯጡም። ሙካ ቅንብር ነው። እሺ ከፈለክ ትክክል ያው ነገር ያላሳየሽ ነው። አሁን የኢትዮጵያ ሕዝብ ሰምቷል ወይ ነው የምለው። እሱን ነገር ንገሪኝ። እንዳሯሯጠው ሰምቷል ወይ? አዎ። ምን ሆነሽ ነው? አይሰማኝማ። ምንድነው?
በጣም ጨንቆኛል። ምንድነው ንገረኝ እንዴ? እኔን ታፍሪኛለሽ እንዴ? ምንድነው? ለማንም አልነገርም። ለማንም? ኧረ በስመ አብ፣ እኔ እንደዚህ ወሬ ያለብኝ እንዴ? ያወሽኝ። ኧረ ይሄው ለማንም ምንድነው? ደግመማል። ኧረ ይሄው ለማንም። እሺ ምንድነው? ጎረቤታችን ታውቀዋለህ? ምን አረገዝኩ? ከጎረቤትሽ? ከምርሽ ነው? ሰምቷል ታዲያ? ቤተሰብ ምናምን ሰምቷል? ለማንም እኔም አይደለም። ይልቁንስ አንቺ ለማንም እንዳትናገሪ። ለእኔ እንዳወራሽው ለማንም ይሄን ማንም ሰው መስማት የለበትም። ይሄንን ማንም ሊዲያ ማልታቴ ስማማ ሊዲያ ታይተ ተገብር ጸበቁ እልልማ ሊዲያ ምን ብትሆን ፈያን ሲያ ሊዲያ ዋንያ ኮሎ የኢትዮጵያ ሕዝብ ሆይ እምነግርህን ነገር ጆሮውን ሰጥተህ አድምጠኝ። ሊዲያ ሆዬ አቢ ቤቱን ጠብቅ። የት ልትሄጂ? ለቅሶ ልትሄጂ ነው? ኧረ አይደለም። እና ሰርግ አታይም? ነጭ ሰርግ ነው። እማዬ ደግሞ ምንድን? ቆይ ስሙ። ከቤታችን በታች ያሉት ጋሽ ከቤን አታውቃቸው? ሞቱ? ኧረ አይደለም፣ አረጉ። ደነዝ ሰው ከውጪ ስትመጣ ጫማህን አውልቅ። ጫማህን ይዘግባ። ልብስን በየቦታው አትጣል። ቤትን በስነ ስርዓት ያዝ። ስልክ አታሰማኝ። ሁልጊዜ አንድ አይነት ሰው ነህ። እሺ ምንድነው ማድረግ ያለብኝ? አሰማም እንዴ? አዎ እንዲያውም አልነዳ እሺ ቆጣ በቃ አይለመደኝም። እሺ ቅርታ አረ በቃ ሁለታችንም ማለቃችን ነው። እሺ ቅርታ ይድረስ ለምድረ ልጥጥ በሙሉ ሶስተኛው ዓለም ጦርነት አፍንጫችን ላይ ነው። ያላችሁን አካፍሉ፣ እንብላ፣ እንጠጣ፣ ከዛ አንድ ላይ እንለቅ። አዎ እባክሽ የለችም ያቻሩኝ አናፍቀሽኛል። በማለት አንተ ሄሎ ምን እያረክ ነው? አፈቅራለሁ። እሺ ፍቅር እኮ እየገለጸልሽ አዎ ዩዩ ከለከለች ለብዙ ሽንት ቤት ነበር ያልተረታ። ዛሬ ግን ባንቺ አር ልቤ በጣም መታ። አንተ እንደዚህ ራስን ተወርዳለህ? ነይን ስማ የኔ ሞናሊዛ እንዴት ነው የምታምሪ? እኔ መጣው አለው አንቺ በደንብ ሪ። አረ በእናትህ አታግማመው። እሪልኝ በሞቴ በቀጭን በወፍራም ሽታ እንኳን የለውም ይሰጠኛል ሰላም። እንደዚህ ይቻላል? እናታ አረት የኔ አረቡቡ አታ አረይ ትርሽነሽ እንዴት ምጠጡ ግማታም ታረሽ ታለንት እኮ ነው። ምን ያመጣለ ታረሽ ቆሻሻው ልትቆሻሻ Now Osula, who's got fresher legs than most on the pitch tonight. He's kicked it in. ግፋ በለው ያምራል። ይሄ ነው ዩናይትድ፣ ይሄ ነው ወያላ። ግባ እናውጣው። ጨፍር እንጂ አንተ ዞር እባክህ። እዚህ ነህ ምንድነው? ጨፍር እንጂ። እኛ ላይ ነው እኮ የገባው። እኛ ላይ ነው እንደ የገባው። ምን ሆነሃል? እኛ ላይ ገብቶ ሊጨፍር እንዴ? አረ ወይኔ አቃጠለኝ። እህቴ ደግሞ ቲሸርት ተገልጧል። እናቴ ትሙት አልደበረኝም። በደም ፍግፍግ አድርገው አልነሳ ካለ ምን ይደረጋል? እሺ አለቃ ሰላም፣ እንዴት ነው? ሰላም ነው። መጸዳጃ አለ? መጸዳጃ ጽድት ያላል። ሁለት አይነት ነው እንግዲህ መርጠው መግባት ይችላሉ። እርሶ ልዩነታቸው ቪአይፒ እና ኖርማል ነው። ለእርሶ ቪአይፒ ነው የሚመከረው፣ ግን ዲቴይሉ ማወቅ ከፈለጉ እናገራለሁ። ግድ የለም። ኖርማሉ ምንድነው? ቲፒካል ኢትዮጵያውያን የሚጸዳዱበት ነው። እኛ ዙሪያ ነው የምንለው፣ ዙሪያ ጥምጥም ነው። መሀል ላይ መጸዳዳት አይመቸንማ። ጭቅየት ያለ ነው እንዳለ እስከዚህ ነው አናጸዳው፣ ምክንያቱም ችዴ ብቻ ነው የሚከፈለው። ለኖርማሉ ምንድነው የምንለው እኛ አጣጣል አይነ ምድር አጣጣል ስታይል አለው። ሸረሪት ስታይል ስፓይደርማን ነው። ሁለት እግርን ግድግዳ የተለጥፋለህ ጅንቆች ታረጋለህ። እንደዚህ ነው አጣጣል አለው። ያለበለዚያ አይነ ምድሩ ይነካል። እግርን አናጸዳውም። እስከዚህ ነው ችዴ ስለሚከፈል። ቪአይፒ ምንድነው? 200 ብር ነው። ቁጭ ብለህ ሶፍት አትጠቀምም። አጥቦ አለቅልቆ ስትቆም ነው ራስን የምታገኘው። በጣም ጽድት ያለ ነው። ቪአይፒውን አድርግልኝ። በእውነት በጣም ጥሩ። እሺ ጨዋታ የኔ አባት ቴንኪው። ሌላ የረሳሁት ነገር ጠግ ላይ አንድ በተናለች። እሷ እንደነካት የቴዎድሮስ ታደሰ ሳዶላዬ ነያ አልቦ ያሉታ ለተመስጥ ይሆናል ብዬ ነው። አንተ እንዴት ነው ዶክተር ትሆናለህ ብለን ስንጠብቅ እዚህ ተራ አስከባሪው? ምን ይደረግ ዶክተር እንደሆነ ነበር ያስተማሩኝ። እሱ አልተሳካም። እዚህ ሰው አይነ ምድር ማገድ ጀመርኩ። ምን ላድርግ? እሱ ግን መግባት አይችሉም ተብሏል። ተደራጅተን ምናምን የጀመርነው ይሄን ስራ ሙሉ ግቢ ሙሉ ስታፍ ወርሶ ላይ ተቃውሞ አስነስቷል። ፊት ለፊት ያለው ትምህርት ቤት አስተማሪ እዚህ ግቢ እንዳይገቡ ተብሏል። ምንም ማድረግ አልችልም። ተሸርዬ ልከላከልለት ሞክርኩ። ግን ባለፈው አርብ ምን አይነት አይነ ምድር ነው ተጸዳድቶ ሄዱት እንዴ! ጽዳት ሰራተኛዋ ታሳዝኖት እሱን ፈንቅ እያስገባለሁ ብላ ስታገል ዲስኳ ተንሸራቶ ሆስፒታል
ሆስፒታል ተኝታለች። እንዴ ባልጩት እኮ ነው ጥሎ ሄዱት። ፈንክተን ሸርፈን እናስገባዋለን ብንል እንዲህ ቀና ብሎ አፈጠጠብን። ጠጠር ጥሎ ሄዳሉ። በግሬደር እኮ ነው ገፍተን ያስገባነው። አስተምሬ ስራ ይበላሻል። ባስገባው አልችልም